የምድር ሕዝብ ቁጥር እየበዛ ሲሄድ ሰዎች እግዚአብሔርን በመተው ክፉና አመፀኞች እየሆኑ መጡ። ኖህና ቤተሰቦቹ ብቻ ከእግዚአብሔር ጋር ለመራመድ መረጡ። ስለዚህም ጻድቅ ተደረጉ። አመፃንም ለመፍረድ እግዚአብሔር ዓለም አቀፋዊ የጥፋት ውሃ እንደሚኖር ተናገረ። ኖህም የእግዚአብሔርን መርከብ የመስራት ትእዛዝ ተቀበለ። እግዚአብሔርን የሚያምኑ ሁሉ ወደ መርከቡ በመግባት ሲድኑ፣ እግዚአብሔርን ያልተቀበሉ ደግሞ አንድ የመዳን መንገድ አመለጣቸው፣ መዳንም አልቻሉ። ከዓመታት በኋላ እግዚአብሔር አብርሃምን ወደ ከነዓን ምድር እንዲሄድና የትልቅ ሕዝብ አባት እንዲሆን መረጠ። እግዚአብሔር ግን ለአብርሃም አሕዛብ ሁሉ በእርሱ እንደሚባረኩ ነገረው። ምንም እንኳን ሚስቱ ሳራ መካን ብትሆንም ሁለቱም ሽማግሌዎች ቢሆኑም እግዚአብሔር አምላክ በተአምር ልጃቸው ይስሐቅን ሰጣቸው። ከዓመታት በኋላ በመንፈሳዊ ፈተና እግዚአብሔር በይስሐቅ ፈንታ የሚሞት አውራ በግ ሰጠ። ይህ አንድ ቀን ለዓለም መዳን የሚሰጥ የመጨረሻ ስጦታ ተምሳሌታዊ ነው። ዓመታት ካለፉ በኋላ የአብርሃም ልጅ ይስሐቅ ያዕቆብ የሚባል ልጅ ወለደ። ትልቅ ከሆነ በኋላ እግዚአብሔር ለያዕቆብ እስራኤል የሚል አዲስ ስም ሰጠው። እስራኤልም 12 ልጆች ወለደ። የእነዚህ 12 ልጆች ቤተሰቦች በኋላ የእስራኤል 12 ነገዶች የሚባሉት መገኛ ናቸው። ነገር ግን የከነዓንን ምድር ድርቅ በከፍተኛ ሁኔታ ባጠቃው ጊዜ እስራኤልና ቤተሰቦቹ ወደ ግብፅ ሄዱ። በዚያም በግብፅ የራሳቸው ባልሆነ ሀገር እንደ ባዳ ኖሩ። በወቅቱ ግብፅን የሚገዛው ፈርዖን እስራኤላውያን በቁጥር ይበዛሉ፣ ኃይለኛ ይሆናሉ ብሎ በመፍራት ግብፅ እስራኤልን ባሪያዎች አደረጓቸው። ዘጸአት 1:14 ሲናገር በጽኑ ሥራ፣ በጭቃ፣ በጡብም፣ በእርሻ ሥራ ሁሉ፣ በመከራም በሚያሰሯቸው ሥራ ሁሉ ሕይወታቸውን ያስመርሯቸው ነበር። ግብፃውያኑ በሚያሰሯቸው ከባድ ሥራ ሁሉ ፈጽሞ አይራሩላቸውም ነበር። በተጨማሪ የእስራኤልን ሕዝብ ለመቆጣጠር ፈርዖንም ለራሱ ሕዝብ ይህን ትእዛዝ ሰጠ። የሚወለደውን ማንኛውም ወንድ ልጅ ወደ ወንዝ ጣሉት፣ የምትወለደው ሴት ልጅ ግን በሕይወት ትኑር። በዚህ በአስጨናቂና ውጣ ውረድ በበዛበት ታሪክ ወቅት ነው ሙሴ የተባለ ልጅ ለአንድ እስራኤላዊ ቤተሰብ የተወለደው። ቤተሰቦቹ ግን የንጉሱን ትእዛዝ እምቢ ብለው ሕፃኑን ለ3 ወር ሸሸጉት። ነገር ግን እናቱ ከዚህ በላይ ልትደብቀው ባልቻለች ጊዜ የደንገል ቅርጫት ወስዳ በዝፍትና በቅጥር አነቀለቀችው። ከዚያም ሕፃኑን በውስጡ አስቀመጠችውና ቅርጫቱን በወንዝ ዳር በቄጤማ መካከል አስቀመጠችው። የሕፃኑ እህት የሚደርስበትን ነገር ለማወቅ ራቅ ብላ ቆማ ታይ ነበር። በዚህ ጊዜ የፈርዖን ልጅ ልትታጠብ ወደ ወንዝ ወረደች። በቄጤማው መካከል የተቀመጠ ቅርጫት አየችና አንዷን ደንገጥሯን እንድታመጣው ላከቻት። በከፈተችውም ጊዜ በውስጡ ሕፃን አየች። ሕፃኑ ሲያለቅስ ስለነበር አዘነችለት። ይህ ከዕብራውያን ሕፃናት አንዱ መሆን አለበት አለች። የሕፃኑ እህት ለፈርዖን ልጅ እንዲህ ብላ ጠየቀቻት። ሕፃኑን እያጠባች የምታሳድግልሽ ከዕብራውያን ሴቶች መካከል ሞግዚት ላምጣልሽ? የፈርዖንም ልጅ እሺ ሂጂ አለቻት። ልጅቱም ሄዳ የሕፃኑን እናት ይዛ መጣች። የፈርዖንም ልጅ ለሴቲቱ እንዲህ አለቻት፣ ይህን ሕፃን ወስደሽ እያጠባሽ አሳድጊልኝ፣ ደሞዝ እከፍልሻለሁ። ሴትዮዋም ሕፃኑን ወስዳ አሳደገችው። ሕፃኑን ባደገ ጊዜ ወደ ፈርዖን ልጅ አመጣችው። ልጇ ሆነ።
በዚያ ወቅት ግብጽ የዓለም ትልቁ ኃያል መንግስት ነበር። ነገር ግን እንደ ህዝብ እውነተኛና ብቸኛ የሆነው እግዚአብሔርን ማምለክ አልወደዱም ነበር። እውነተኛውን እግዚአብሔር በውሸት አማልክት ለውጠው ፈጣሪን ሳይሆን የተፈጠሩ ነገሮችን ያመልኩና ያገለግሉ ነበር። የታሪክ ምሁራንና አርኪኦሎጂስቶች በጥንቃቄ የግብፃውያንን ባህልና ያኗኗር ዘይቤ ዘግበዋል። ዘገባቸውም ስለተከሰተው ክስተት የበለጠ መረጃ እንዲኖረን አድርጓል። ይህንን በሚቀጥሉት ክፍሎች ውስጥ ታያላችሁ። ግብፃውያን የናይልን ወንዝ የፈጠረውን እግዚአብሔርን አላመለኩት፣ የናይልን ወንዝ ግን አምልከዋል። በተጨማሪም ሃፒ የሚባለውን የናይል ወንዝ አማልክት ለማስደሰት ወንድና ሴት ልጆችን አገር አቀፋዊ በሆነ መልክ ይሰዉ ነበር። ሌሎች የተለያዩ አማልክትን ያመልኩ ነበር። ከነዚህም ውስጥ ሃኬት የተባለው ጭንቅላቱ በእንቁራሪት የተመሰለው የህይወትና የመወለድ አማልክት ይገኝበታል። አቶር የሚባል የከብቶች አምላክን፣ ሹ የሚባል የሰማይ አምላክን እና እሙን የሚባል የፀሐይ አምላክን አምልከዋል። እሙን የግብፃውያን አማልክት አለቃ ነው። ግብፅ ከእውነት በጣም ርቃ ሄዳ ነበር። የግብፅ ገዢ የነበረው ፈርዖን ሳይቀር ራሱን አምላካዊ ንጉሥ አድርጎ እስከሚቆጥር ድረስ። የሐዋርያት መጽሐፍ ምዕራፍ 7 ቁጥር 22 እንደሚነግረን ሙሴ በፈርዖን ቤተ መንግስት እያደገ ሳለ የግብጾችን ጥበብ ሁሉ ተማረ። በንግግሩና በተግባሩም ብርቱ ነበር። ለልዑሉ ሙሴ ግብጽ በወታደራዊ ኃይል ተጽዕኖን በመፍጠር በታላቅነትና በኃይል ሁሉን ያሟላች መስላ ብትታየውም አንድ እውነተኛ እግዚአብሔር ብቻ እንዳለ ያውቅ ነበር፣ ሰማይና ምድርን የፈጠረ። ይህ ዘላለማዊ አምላክ አንድ ቀን አዳኝ ነፃ አውጪ እንደሚልክ ተስፋ እንደሚልክ ያምናል። ለሙሴ ግብጽ ከምትሰጠው የትኛውም አይነት የከበረ ስጦታ ይልቅ እግዚአብሔርን መከተልና እርሱ የሰጠውን ተስፋ ማመን ይበልጥበት ነበር። ስለዚህም ሙሴ ውሳኔ አደረገ። ሙሴ ባደገ ጊዜ የግብጽ ንጉሥ ሴት ልጅ ላለመባል እምቢ አለ። ለጥቂት ጊዜ በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ። እኔና እናንተም ምርጫ ማድረግ አለብን። ልክ እንደ ሙሴ እግዚአብሔርን መከተል ቀላል ላይሆን ይችላል። ነገር ግን ይህ ዓለም በሞላ ከሚሰጠው ደስታ ይበልጣል። መጽሐፍ ቅዱስ እንደሚነግረን አንድ ቀን በራሱ ጉልበት ፍትህ ለማምጣት ሲል ሙሴ አንድ ግብፃዊን ገደለ። በዚህ ምክንያት ሙሴ የግብጽ ምድር ጥሎ ጠፋ። ለ40 ዓመታት ገደማ በምድያም ሀገር ኖረ። በእርግጥ እግዚአብሔር ለራሱ ሕዝብ የገባውን ቃል ኪዳን አልረሳም። በራሱ ትክክለኛ ጊዜ አንድ ቀን በሲና ተራራ እግዚአብሔር ሙሴን በሚቃጠል ጢሻ ውስጥ ሆኖ አነጋገረው። የእስራኤል ሕዝብ ጩኸት ወደ እኔ ደርሷል አለው። ግብፃውያንም እንዴት እንደሚያስጨንቋቸው አይቻለሁ። ስለዚህ አሁን ሂድ፣ ወደ ፈርዖን እልክሃለሁ፣ ሕዝቤን ከግብፅ ነፃ ታወጣ ዘንድ። እግዚአብሔር ከሱ ጋር እንደሚሆን ለሙሴ ያረጋገጠለት። ፈርዖንን መጋፈጥ ይችል ዘንድ ብርታትን ሰጠው። ሕዝቡን ነፃ የሚያወጣው በተባለው ተራራ ላይ ያመልኩት ዘንድ ከግብፅም የሚያወጣቸው እግዚአብሔር ራሱ ስለሆነ እኔ ካንተ ጋር ሆናለሁ ብሎ ላከው። ለእስራኤላውያን መትላቸው እንደዚህ ነው፣ ያለና የሚኖር ወደ እናንተ ልኮኛል። በዚህ ስሙ ሕዝቡ ያውቀዋል። እግዚአብሔር የነበረ ወይም የሚመጣ አይደለም፣ ይልቅ ያለ ነው፣ ዘላለማዊ፣ ማይለወጥና ሁሉን ማድረግ የሚችል ነው። ፈርዖንን መጋፈጥና እግዚአብሔር የግብፅ ነፃ አገልግሎት ሰጪ የሆኑትን እስራኤላውያንን እንዲለቅለት እንደጠየቀ ለፈርዖን መናገር ለሙሴ ቀላል አይሆንም። እግዚአብሔር የሙሴ ወንድም የሆነው አሮን ከሙሴ ጋር ወደ ፈርዖን እንዲሄድ ፈቀደለት። ፈርዖንን
ሙሴና አሮን ሲጋፈጡት እንዲህ አለ፣ እታዘዘውና እስራኤልን እለቅለት ዘንድ ለመሆኑ እግዚአብሔር ማን? ፈርዖን የሱ ባሮች የሚያመልኩት እግዚአብሔር አምላክ ምን ማድረግ እንዳለበት ስለነገረው የተሰደበ ያህል መሰለ። ስለዚህም ፈርዖን እንዲህ አለ፣ እግዚአብሔርን አላውቅም፣ እስራኤልንም አልለቅም። በንዴትም ፈርዖን የባሪያዎቹን ድካም የበለጠ አስመራሪ እንዲሆን አደረገ። ፈርዖን እግዚአብሔር ማን ነው ብሎ በመጠየቅ በእግዚአብሔር ላይ ቀለደ። የሱ ጥያቄ በራሱ በእግዚአብሔር የሚመለስ ይሆናል። አሮን በትሩን በፈርዖንና በሹማምንቶቹ ፊት ጣላት። በትሩም እባብ ሆነች። እንዴት ነው የአሮን በትር ወደ እባብነት የተቀየረችው? በእግዚአብሔር ኃይል። ነገር ግን ፈርዖን አልተደነቀም። ከዛም ፈርዖን ጠቢባንና መተተኞችን ጠራ። የግብፅ አስማተኞችን በስውር ጥበባቸው ያንኑ አደረጉ። እያንዳንዳቸው የያዙትን በትር ጣሉ፣ እባብም ሆነ። የአስማተኞች በትር እንዴት ወደ እባብነት ሊለወጥ ቻለ? መልካም፣ እንደ መጽሐፍ ቅዱስ አገላለጽ ከተፈጥሯዊ ኃይል በላይ ለሆኑ ኃይሎች ምንጫቸው ሁለት ነው። ከእግዚአብሔር ወይም ከእግዚአብሔር ጠላት ማለትም ከሰይጣንና ጋኔኖች። መተተኞቹ በሰይጣን ኃይል ላይ መደገፋቸውን ያውቁ ወይም ማያውቁ ይሆናል። በትሮቻቸውን ወደ እባቦቹ ለመለወጥ በኃይላቸውም ኩራት ተሰምቷቸው ይሆናል። ነገር ግን አስታውሱ፣ መጽሐፍ ቅዱስ ሰይጣን ውሸታምና አታላይ እንደሆነ ይነግረናል። በተጨማሪ ምንም እንኳን ሙሉ በሙሉ ክፉና እኩይ ቢሆንም ኃይልና መፍትሄ ለመስጠት ሲል ራሱን ክፋት የሌለበት አድርጎ ማቅረብ ይችላል። ሰይጣን ራሱን እንደ ብርሃን መላእክት አድርጎ ማቅረብ ይችላል። ቢሆንም ግን የእርሱ ሐሳብ ሁል ጊዜ ሰዎችን ለራሱ ክፉ ተግባር መጠቀምና በመጨረሻም ሂደት ውስጥ እነርሱን ማጥፋት። ለዚህ ነው መጽሐፍ ቅዱስ ወደ እግዚአብሔር ብቻ እንድንሄድ ከእርሱ የተለየ ሌላ የኃይል ምንጭን እንዳንጠራም ይከለክላል። እንደ ዘዳግም 18 ቁጥር 10 እና 11 እግዚአብሔር የራሱን ሕዝብ በድግምት ከሚጠነቁል ከሞራ ገላጭ፣ ከመተተኛ፣ ከጠንቋይ፣ መናፍስትን ከሚጠራ፣ ሙትን ከሚያነጋግር ማንኛውም ሰው እንዲለይ አስጠንቅቋቸዋል። እግዚአብሔር እንደተናገረው እነዚህ ድርጊቶች ሁሉ አስጸያፊ ናቸው። ተስፋችንን ልበ ሙሉነታችንን ሁሉ በእርሱ የቃል ኪዳን ተስፋ ላይ እንድናስቀምጥ ይነግረናል። እስቲ በቁጥር 12 እግዚአብሔር የተናገረው እንመልከት። ነገር ግን የአሮን በትር የሌሎችን በትር ዋጠች። ከእግዚአብሔር ኃይል የሚበልጥ ኃይል የለም። እግዚአብሔርም ሁልጊዜ አሸናፊ ነው። ሆኖም የፈርዖን ልብ ደነደነ፣ ሊሰማቸውም አልቻለም። ልክ እግዚአብሔር እንደተናገረው በዚያ ወቅት እግዚአብሔር እጁን በአንድ መቅሰፍት በመዘርጋትና በቀላሉ ግብፅን ከምድረ ገጽ ማጥፋት ይችል ነበር። ነገር ግን እግዚአብሔር ሌላ ዕቅዶች ነበሩት። ምዕራፍ 7 ቁጥር 12 እግዚአብሔር በግብፅ ላይ ስላመጣቸው 10 መቅሰፍቶች ይናገራል። እያንዳንዳቸው የእግዚአብሔርን ኃያልነት ያሳያሉ። እግዚአብሔር ለእስራኤላውያን እንዲህ አለ፣ ከባርነት ነፃ አወጣችኋለሁ፣ በተዘረጋች ክንድና በታላቅ ፍርድ እታደጋችኋለሁ፣ እንደ ራሴ ሕዝብ እቀበላችኋለሁ፣ እኔም አምላካችሁ ሆናለሁ። ከዛም እኔ አምላካችሁ ከግብፅ ቀንበር ያወጣኋችሁ እንደሆንኩ ታውቃላችሁ። ነገር ግን የእግዚአብሔር ልብ ለእስራኤል ብቻ አልነበር። እግዚአብሔር ሁለቱም እስራኤላውያንም ግብፃውያንም እሱ ብቻ አምላክ እንደሆነ እንዲያውቁ ይፈልግ ነበር። ዘጸአት 7:5 እንዲህ ይለናል፣ እጄን በግብፅ ላይ በዘረጋው ጊዜ የእስራኤልንም ልጆች ከእጃቸው ባወጣው ጊዜ ግብፃውያን እኔ እግዚአብሔር እንደሆንኩ ያውቃሉ። ግብፃውያን እምነታቸውን ብዙ በሆኑ በሐሰተኛ አማልክት ላይ አድርገው ነበር። ዘጸአት 33:4 ሲናገር እግዚአብሔር በአማልክቶቻቸው ላይ ፍርድን አደረገ፣ መቅሰፍቱንም ወንዙን በመምታትና ወደ ደም እንዲለወጥ በማድረግ ጀመረ።
በርግጥም የግብፃውያን አጠያያቂ ያልሆነው ለናይል ወንዝ አምላክ ለሀብት የነበራቸው እምነት መንገጫገጭ ጀመረ። በኋላ እግዚአብሔር በግብፅ ያሉትን ሁሉ የከብት መንጋ በመቅሰፍት ሲመታ አቶር የተባለው የከብቶች አምላክ ምንም እርዳታ ሊሰጥ እንደማይችል ተረጋገጠ። እግዚአብሔር በግብፅ ሁሉ ትልቅ ጥፋት ያመጣውን መብረቅና በረዶን በላከ ጊዜ ሹ የተባለው የሰማይ አምላክ ምንም አላደረገም። በተጨማሪም እግዚአብሔር በግብፅ ምድር ሁሉ ለ3 ቀናት ድቅድቅ ጨለማ ያውም የሚዳሰስ ጨለማ ሲልክ አሞን ሪ የተባለው የፀሐይ አምላክ ምንም ማድረግ እንደማይችል አሳይቷል። ይህም የእግዚአብሔርን የብርሃን ቃል የተቃወመ በሰው ልብ ውስጥ የተቀመጠ ጨለማ ማሳያ ነው። እያንዳንዱ መቅሰፍት ለግብፃውያን የሚያምኗቸው የሐሰት አማልክት በምንም ሁኔታ ሊያድኗቸው እንደማይችሉ አሳይተዋቸዋል። ሆኖም ራሱን የአማልክት ንጉሥ አድርጎ የሚቆጥረው የፈርዖን ልብ በዚያ ጊዜያት ሁሉ ጠንክሮ ቀረ። ስለዚህ ሙሴ እንዲህ አለ። እግዚአብሔር እንዲህ ይላል፣ በእኩለ ሌሊት በግብፅ ሁሉ አልፋለሁ፣ እያንዳንዱ የበኩር ወንድ ልጅ ይሞታል። በዙፋኑ ላይ ከተቀመጠው ከፈርዖን ልጅ ጀምሮ እስከ ባሪያይቱ የመጀመሪያ ልጅ ድረስ። በእኩለ ሌሊት እግዚአብሔር የሞት መላእክትን በሁሉም ቤት ያለውን የመጀመሪያ ወንድ ይመታ ዘንድ ይልካል። ሞትን ለማምለጥ የነበረው መንገድ አንድ ብቻ ነበር። እግዚአብሔር አለ፣ እያንዳንዱ ሰው ለቤተሰቡ በግ ይውሰድ፣ አንድ በግ ለእያንዳንዱ ቤት። የምትመርጡት እንስሳ 1 ዓመት የሆነውና ምንም አይነት ችግር የሌለበት ወንድ በግ ይሁን። የትኛውንም አጥንት አትስበሩ። ለቤተሰቦቻችሁ የመረጣችሁትን የመሸጋገሪያውን በግ እረዱት። ጭብጥ የሶፕ ቅጠል ወስዳችሁ በሳህን ውስጥ ካለው ደም ነክራችሁ ትንሽ ደም በጉበኑና በግራና በቀኝ መቃኑን ቀቡ። ከናንተ አንድም ሰው እስኪነጋ ድረስ ከቤት አይውጣ። እግዚአብሔር ግብፃውያንን ለመቅሰፍ በምድሪቱ ላይ በሚያልፍበት ጊዜ በጉበኑና በመቃኑ ላይ ያለውን ደም ያያል። ከዚያም ደጁንም አልፎ ይሄዳል። ቀሳፊም ወደ ቤታችሁ እንዳይገባ እንዳይገድላችሁ ይከለክላል። በዚያ ቀን አንድ ሰው ይህንን የእግዚአብሔር መልእክት በሙሴ በኩል ሰምቶ ነገር ግን ደሙን በጉበኑና በመቃኑ ላይ ባይቀባስ እውነትን ማወቅ ብቻ ከሞት ያድናቸዋል? በፍጹም አያድንም። የእግዚአብሔርን መልእክት ማወቅ ብቻ እነሱን ለማዳን በቂ አይደለም። አምነው በመቃኑ ላይ ደሙን መቀባት አለባቸው። እንበልና አንድ ሰው ደሙን በበሩ መቃን ላይ ከማድረግ ይልቅ የምልክት መግለጫ ለማስቀመጥ ቢወስንስ? በዚያም ምልክት መግለጫ እኛ መልካም ሰዎች ነን፣ እኛ ሃይማኖተኞች ነን፣ ለድሆች እንሰጣለን፣ እኛ ሕግን የምናከብርና ከሁሉም ሰው ጋር በሰላም መኖር የምንሻ ነን ብሎ ቢያስቀምጥስ? ምናልባት እናንተም ከላይ በተዘረዘሩት መስፈርቶች መሰረት እግዚአብሔር ይቀበለኛል ብላችሁ አስባችሁ ይሆናል። ነገር ግን በዚያን ቀን ሌሊት የሞት መላእክት በዛ ቤት ሲያልፍ ምን ይከሰታል? እግዚአብሔር በዛ ሰውዬ መልካም ሥራ ተደስቶ ያድነዋል? በጭራሽ። ግብፃዊ ወይም እስራኤላዊ፣ ድሃ ወይም ሀብታም፣ ጥሩ ወይም መጥፎ መሆን፣ እነዚህ ሁሉ በዚያ ቀን ምሽት ምንም ፋይዳ የላቸው። በእግዚአብሔር ፊት አንድ ምክንያት ብቻ መኖር ወይም መሞታቸውን ይወስናል። ይህም ምንም ጉድለት የሌለበት በግ በእነሱ ፈንታ መሞት አለመሞት ነው። እግዚአብሔር አለ፣ ደሙን ባየው ጊዜ አልፋለሁ። እስራኤላውያኖቹ እግዚአብሔር ለአሮንና ለሙሴ እንደሰጠው ትእዛዝ አደረጉ። በእኩለ ሌሊት እግዚአብሔር በግብፅ ያሉትን የመጀመሪያ ልጆችን በንግስና ላይ ከተቀመጠው ከፈርዖን ልጅ ጀምሮ በወህኒ ውስጥ እስከታሰረው
10ኛ ልጅ ድረስ ያሉትን በሞት ቀጣ። በዚህም ሁሉ ግብፃውያን ፈርዖን አማልክታዊ ንጉሥ እንዳልሆነ አይተዋል። በሚያሳዝን ሁኔታ እውነተኛ የሆነውን አንዱ እግዚአብሔርን በኩራት እምቢ በማለት ፈርዖን ልጁን አጡ። ቁጥር 31 ሲናገር በዚያ ሌሊት ፈርዖን ሙሴንና አሮንን ጠርቶ እናንተና እስራኤላውያን ተነሱ፣ ሕዝቤን ትታችሁ ሂዱና እንደጠየቃችሁት እግዚአብሔርን አምልኩ አላቸው። ከዚህ በፊት በነበሩት እያንዳንዳቸው መቅሰፍቶች የእግዚአብሔርን ከተፈጥሮ በላይ የሆነውን ኃይሉን የሚያሳዩ ነበሩ። በ10ኛው መቅሰፍት በጸጥታው ሌሊት ነበር ነፃነታቸውን ያገኙት። ምትክ የሌለው ሞት፣ አንድ ብቻ መዳኛ መንገድ። እነርሱ ይኖሩ ዘንድ ምንም ነውር የሌለበት ንጹሕ በግ መሞት ነበረበት። ምንም የአጥንት አለመሰበር፣ የደም መፍሰስ ብቻ። የጠላት ኃይል ተሰበረ። ባሮች ነፃ ወጡ። 600,000 የሚሆኑ እግረኛ ወንዶች ከሴቶችና ከልጆች ጋር ነበሩ። ነገር ግን በዚያን ቀን ግብፅን ለቀው የወጡት እስራኤላውያን ብቻ ነበሩ። ቁጥር 38 እንደሚለው የተለያዩ ሌሎች ሕዝቦች ከእስራኤላውያን ጋር ወጥተዋል። እግዚአብሔር እንዳቀደው አብዛኛው ግብፃውያን በእርግጥ የሐሰተኛ መልእክቶቻቸውን አለመቻል ተመልክተው እውነተኛና አንዱን እግዚአብሔር ለማመን ወስነዋል። የምድር ሁሉ ገዢ የሆነው እግዚአብሔር። ነገር ግን የፈርዖን ልብ እስከዛ ጊዜ ደንድኖ ነበር። በቁጥር 44 ሲናገር ምንድን ነው የሰራነው? እስራኤላውያን እንዲሄዱ ለቀቅናቸው፣ አገልግሎታቸውንም አጣን። የፈርዖን ፈረሶችና ሰረገሎች፣ ፈረሰኞችና እግረኞች ሁሉ እስራኤላውያን አሳደዷቸው። በባህሩ አጠገብ ሰፍረው ሳሉ ደረሱባቸው። ነገር ግን ይህም ሁሉን የሚችለው እግዚአብሔር እቅድ ነበር። በፍርሃት ለተመታው እስራኤላዊ ሙሴ እንዲህ አለ፣ አትፍሩ፣ ጸንታችሁ ቁሙ። እግዚአብሔር የሚያመጣውን ማዳን ታያላችሁ። ዛሬ የምታያቸውን ግብፃውያን ለዘላለም አታያቸው። እግዚአብሔር ስለ እናንተ ይዋጋል። እናንተ የሚጠበቅባችሁ መጽናት ብቻ ነው። ከዚያም ሙሴ በባህሩ ላይ እጁን ዘረጋ። እግዚአብሔርም በዚያ ሌሊት የምስራቅን ንፋስ አስነስቶ ባህሩን ወደ ኋላ መልሶ ደረቅ ምድር አደረገ። ባህሩ ተከፈለና እስራኤላውያን ውሃው በግራና በቀኝ እንደ ግድግዳ ሆኖ በደረቅ መሬት ባህር ውስጥ አለፉ። ግብፃውያንም እስራኤላውያን እንዳመለጡ ባዩ ጊዜ 23 እንደሚለው የፈርዖን ፈረሶች፣ ሰረገሎች፣ ፈረሰኞች በሙሉ ተከትሏቸው ወደ ባህሩ ገቡ። ነገር ግን እግዚአብሔር ግብፃውያን ወደ እስራኤላውያን እንዲቀርቡ እንኳን አልፈለገም። ፈረሶቻቸው ላይ ሽብር ላከባቸው፣ የሰረገሎቻቸውንም መሽከረከሪያዎች አቆላለፈባቸው። ሁሉም እስራኤላውያኖች በደህንነት ከተሻገሩ በኋላ እግዚአብሔር ሙሴን በባህሩ ላይ እጁን እንዲዘረጋ ተናገረው። እጁንም ሲዘረጋ ባህሩ ወደ ቀድሞ ቦታው ተመለሰ። ወደ ባህሩ እስራኤላውያንን ተከትለው የገቡት ሰረገሎች፣ ፈረሰኞች መላውን የግብፅ ሰራዊት ሁሉ ሸፈነ። አንድም እንኳን አልተረፈም። አሁን እስራኤላውያን ከግብፃውያን እስራት ደግሞ ባሪያ ላይሆኑ ነፃ ወጡ። እግዚአብሔር ስለ እነርሱ ተዋጋ፣ ሙሉ ለሙሉ አርነት ሰጣቸው። እግዚአብሔር በሚገርም ሁኔታ ሙሴ የሚባለውን የዕብራውያን ሕፃን ልጅ በሕይወት አተረፈ። አዋቂ ሲሆንም እውነተኛ የሆነውን አንዱን አምላክ ለመከተል መረጠ። ለሙሴ ይህ ምርጫ ብዙ ችግርና ማጣትን አምጥቶበታል። ነገር ግን ሙሴ ከግብፅ የሚገኘው ደስታ ጊዜያዊ እንደሆነ
እግዚአብሔርን በመከተል የሚገኘው ዋጋ ግን ዘላለማዊ እንደሆነ ተረድቷል። ምናልባት እናንተም ተመሳሳይ ውሳኔ ገጥማችሁ ይሆናል። እግዚአብሔርን መከተል ልክ ለሙሴ ትልቅ ዋጋ እንደነበረው ለእናንተም ትልቅ ዋጋ ይኖረዋል። ፈርዖን ባሪያ የነበሩትን እስራኤላውያንን አልለቅም ባለ ጊዜ እግዚአብሔር ኃያልነቱን ከተፈጥሮ ኃይል በላይ በሆነ ተከታታይ ታምራት አሳይቷል። እግዚአብሔር የአሮንን በትር ወደ እባብ በለወጠ ጊዜ የፈርዖን ጠንቋዮችና መተተኞችን በትሮቻቸውን ወደ እባብ ለውጠዋል። ይህንን በጋኔኖች ወይም በሐሰተኛ አማልክት ኃይል ላይ ተመርኩዘው አድርገዋል። በመቀጠል 10 መቅሰፍቶችን በመላክ እያንዳንዳቸው ሐሰተኛ የሆኑ ግብጽ የሚያመልኳቸው አማልክት እነሱን ለማዳን ምንም ማድረግ እንደማይችሉ አሳይቷቸዋል። ሰይጣንና አጋንንቶች ሁልጊዜ ኃይላቸውን በመተተኞች በጠንቋዮችና በሐሰተኛ አማልክት በመጠቀም ሰዎችን ለማሳመን ይሞክራሉ። ነገር ግን እግዚአብሔር ይህንን በጥብቅ በቃሉ ይከለክላል። እናንተ የማንንም እርዳታ ስትፈልጉ ከእግዚአብሔር የሚበልጥ ምንም አይነት ኃይል እንደሌለ ማስታወስ አለባችሁ። እሱ እግዚአብሔር ይወዳችኋል። በተጨማሪም በእርሱ ላይ ብቻ እንድትደገፉ ይፈልጋል። በ10ኛው መቅሰፍት እግዚአብሔር በየትኛው ቤት ውስጥ ያለን የመጀመሪያውን ልጅ በሞት ለመቅጣት የሞትን መልአክ ላከ። ሆኖም ልጆቹ የሚድኑበትን መንገድ አብሮ ሰጠ። እግዚአብሔር አለ፣ ምንም ነውር የሌለበትን በግ ወስዳችሁ ካረዳችሁት፣ ደሙን በበሩ መቃን ላይ ካስቀመጣችሁ የመጀመሪያው ወንድ ልጅ በመቅሰፍት ወቅት አይሞትም። በጉ እግዚአብሔርን ላመኑት እሱ እንዳዘዘ ምትክ ይሆናል። ይህ ክስተት እግዚአብሔር ወደፊት እናንተ ደሙን በማፍሰስና ምትክ በመሆን ዘላለማዊ አርነትን የሚሰጥ አዳኝ እንደሚልክ የሚያመላክት